በትዳር ውስጥ ሳይጋጩ አብሮ ለመኖር ከባድ ነው። ባልና ሚስት በግልጽ ከተነጋገሩ የማይፈታ ችግር የለም ሲባል እሰማለሁ። አይመስለኝም። የምታስበውን ሁሉ በግልጽ ከተናገርክ ትዳሩ በግልጽ መፍረሱ አይቀርም። እንዲያውም ትዳርን ከመፍረስ የሚያድነው አንዳንድ እውነተኛ ስሜቶቻችንን በማለባበስ ነው ብዬ አስባለሁ። ሚስቴ ስለ እኔ የሚሰማትን የነገረች ቀን ነው ትዳራችን የፈረሰ። የሆነውን ዝርዝር ሳደርገው ይህን ይመስላል። ልጆች ስላልወለድን ለልጅ ስም ሰጥቶ የሚገኘውን ደስታ ማጣጣም አልቻልኩም በትዳር ውስጥ እና ያን እንደማካካስ ለሰውነት ክፍሎቼ ስም እሰጣቸዋለሁ። ለምሳሌ ዓይኔን ቦጋለ ብዬዋለሁ፣ እጄን ለገሰ ብዬዋለሁ፣ ደረቴን ወሰን የለህ ብዬዋለሁ፣ አፌን አመንሲሳ ብዬዋለሁ። በኦሮምኛ አመንሲሳ ማለት አሳምነው ማለት ነው። መላው ሰውነቴን ደግሞ ባይፈርስ ብዬ ሰይሜዋለሁ። በመጨረሻ ሚስቴን ዴቪዬ፣ እስቲ ለሱ ደግሞ ለአጅሬ አንቺ ስም አውጪለት አልኳት። የሚገርማችሁ ነገር የጠበኩት አናጋው ትሏለች ብዬ ነበር። ይሄ እንኳን ቢቀር ሀጎሴ ምናምን ትሏለች ብዬ አስቤ እሷ ምንም ሳታመነታ ቢያድግልኝ ብዬዋለሁ።